ውድ አድማጮቻችን በቅድሚያ ያላ ሰላምታ ለእናንተ ድረስ ይላልው ይህ ማስተላለፍላችሁ ከአፋር ፖድካስት ነው። እንዴት ናችሁ? ደህና ናችሁ? ዛሬ ትንሽ አጠር አድርጌ አወል አርባ ስለሰራቸው መልካም ስራዎችና እንደዚህ ብዙሃኑ ያልተረዱ ስራዎችን ብዙሃኑ ጋር እንደዚህ ሂንቱ የተሰራ ብሎ ምን እየተሰራ እንደሆነ ትንሽ ግንዛቤ ያላቸውና ግንዛቤ ለሌላቸው እያላቸው ደግሞ ማወቅ ለማይፈልጉ እንደዚህ ጭፍንተኞች ትንሽ እንትን ልበል ያነ ያጃውል አርባን ትንሽ አስተዋጽኦና ለክልሉ ከመጣ በኋላ የተሰሩ ትላልቅ ስራዎቹ ምንድናቸው የሚለውን ነገር እስቲ ላስቃኛችሁ። እንግዲህ ኢንዱስትሪ ፓርክ ነው፣ ሰመራ ላይ ነው። እንግዲህ እትሰቡት ሰመራ ላይ ኢንዱስትሪ ፓርክ ነው። እንግዲህ ምንድነው ኢንዱስትሪ ፓርክ? ይኸው እንግዲህ በዚህ ደረጃ እንግዲህ ብላንት በቃ ጽዱ ውብ አካባቢው በቃ ልክ ከሌላዎች እዩት እንግዲህ ምን እንደሚመስል ውስጡ ላይ እንግዲህ አውድን የየራሱ በቃ ስንት የአፋር ወጣቶች ራሱ ስራ የተፈጠረላቸው ብዙሃኑ ኢንዱስትሪ ውስጥ እዛው እንትን ውስጥ ኢንዱስትሪ ፓርክ ውስጥ ስንት ስራ ፈጠራ በአውዲን እንትን ይው የዘመነ በቃ አሰራሩ ይሄ ሁሉ ኤርፖርት ላይ ምናየው አፋር በእንደዚህ አይነት ዘመናት እንግዲህ ሹፍ ቢንጎራደድም ያምርበታል ጎብለል ያለ ነው። ሹፍ እንግዲህ ይው እየጎበኘ ክቡር ምክትል ጠቅላይ ሚኒስትርን ይዞ መጥቶ እንግዲህ አፋር ክልል ኢንዱስትሪ ፓርክ ላይ የተሰሩ ያሉትን እንግዲህ ስራዎችን ያስጎበኘ ነው። ይህ ነው በቃ ምክንያቱም እንደዚህ ሲዘመን ነው ይው ስራው ኳሊቲነቱ ጥራቱ እንግዲህ የዚህን ያክል ነው። ሴፍቲ ራሱ ሌላው ይቅር ሐታ እስከ ዩኒፎርማቸው ድረስ ሹፍ ይው አሁን ደግሞ ሄደ ወደ አሳዎቹ ደግሞ የአሳና እንስሳት ላይ ደግሞ የተሰሩ ትልቅ ስራ ይሄንን ተቋም መለየቱ በጣም ወሳኝ ነው። ይው እንግዲህ ይው በዘመናዊ መልክ የወተት ማለቢያዎች አሉላችሁ። ይው በዚህ በኩል ደግሞ ሹፍ በእንትን አለ በይው መኖቹ ራሱ ያበሏቸው ምን ያላቸው በዚህ በእንትን በወተት በዚህ ጋር ደግሞ በባህል ሹፍ እንግዲህ ሁሉንም ክሬት አድርጎ በቃ ሹፍ እየጠጣው ነው። እንግዲህ ምንድነው የለፋበት ነው የስራው ውጤት ነው። ከዛም ደግሞ አልፎ ደግሞ ሹፍ የዶሮ እርባታዎች ደግሞ ምን ያክል ደረጃ ላይ ደረሰ። አፋር አሁን እንደዚህ አይነት ነገር ከየን ሞካት ይሄ እንትን ነው ምናም በቃ የሆነ እንደ በቃ እንዳልሰለጠነ ማህበረሰብ የሚያሳይ ብዙ ነገሮች ነበሩ። ሐጃውል አርባ ከመጣ በኋላ አዘምኖናል፣ ዘመን ብለናል። በቃ ክልላችን በዚህ ደረጃ የወነጨፈች ነው። ስለዚህ ይህንን መልካም ልማቶችን ማወደስና መልካም ልማቶችን መቀበል አማራጭ የሌለው ግዴታ ነው። ስለዚህ እንዲህ አይነት ስራ ተሰርቷል ለማለት ያክል ነው። አመሰግናለሁ።